በተለይ አንዳንድ ሰዎች ለምንድነው ወደ ኋላ የምትወስደን ወደ ኦሪቱ? ቤተክርስቲያን በርግጥ የሐዲስ ኪዳን ቤተክርስቲያን አይደለችም ወይ? በልባችንም ውስጥ ጥርጣሬ ለመዝራት የሚሞክሩ ሰዎች ስላሉ ይሄን በተመለከተ ጥቂት ነገር መናገር ያስፈልጋል። ወደ በዓሉ በቀጥታ ከመግባት በፊት ማለት ነው። በመጽሐፈ ኢያሱ በምዕራፍ 3 ቁጥር 3 ላይ ሕዝቡን የአምላካችሁን የእግዚአብሔርን ቃል ኪዳን ታቦትና ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት፣ በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ይሁን ይላል። ይሄ መጽሐፍ ቅዱስ ላይ ነው የተጻፈው። አህያ የተጫነችውን ሁሉ አትበላም እንደሚባለው ብዙ ሰዎች መጽሐፍ ቅዱስን ይዘው ታቦትን እንደ ጣዖት የሚቆጥሩና ለታቦቱ ክብር መስጠት ክርስቶስን መሸፈን የሚመስላቸው በርካታ ሰዎች አሉ። የተሸከምነው መጽሐፍ ቅዱስ ላይ ነው ይሄ ቃል ያለው። ምንም እንኳን በኦሪቱ ቢወድም በዚህ ቃል በዚህ አንቀጽ ብቻ በርካታ ነገሮችን ማውጣት ይቻላል። ለምሳሌ 1 3 ወይም 4ቱን እንዲህ የመጀመሪያው ታቦት የማን እንደሆነ ይነግረናል። ይሄ አንቀጽ ማለት ነው። ታቦት የማን ነው የሚለውን ይመልስልናል። የእግዚአብሔርን ታቦት ነው የሚለው መጽሐፍ። ምዕመናን እየሰማችሁ ነው አይደል? ታቦት የማን ነው? መልሱልኝ። ታቦት የማን ነው? የእግዚአብሔር መሆኑን ይነግረንና የምን ታቦት እንደሆነ ምን ማድረጊያ ምን የሚፈጸምበት መሆኑን ደግሞ ሲነግረን የእግዚአብሔር ብሎ የቃል ኪዳኑን ታቦት ይላል። እግዚአብሔር ቃል ኪዳኑን የሚፈጽምበት ምንድነው? ቃል ኪዳኑ በዚያ ሆኜ አነጋግርሃለሁ ብሎ ቀደም ብሎ ለሙሴ በኋላም ደግሞ ለኛ የተገባ ቃል ኪዳን አለ። ማናገር በታቦቱ ላይ ሆኜ ነው ብሏል እግዚአብሔር። ይሄ ቃል ነው። ይሄን ቃል ኪዳን ነው የምንጠብቀው። ይሄንን ቃል ኪዳን ነው ተስፋ የምናደርገው። በታቦቱ አማካይነት እግዚአብሔር ያናግረናል ማለት ነው። እሱ ብቻ አይደለም። ታቦቱን የሚያከብረው፣ ታቦቱን የሚነካው፣ ታቦቱን የሚዳስሰው ማን መሆኑንም ነግሮናል። የእግዚአብሔርን የቃል ኪዳን ታቦት ሌዋውያን ካህናት ተሸክመውት ባያችሁ ጊዜ የምትገርም ቤተክርስቲያን እኮ ነች። አሁን የምትመለከቱት እሱን ነው። ካህናት ታቦቱን ተሸክመው በእኛ ንግግር ነው አክብረው፣ በቤተክርስቲያን ቋንቋ አክብረውት የሚሸከማቸው እግዚአብሔር ነው። ይሄን ባያችሁ ጊዜ ታቦቱን ካህናቱ ተሸክመው ስታዩ መዳን በኢየሱስ ነው ብላችሁ ከአካባቢው ጥፉ አላለም። ታቦቱን ካህናት ተሸክመው ስታዩ ጣዖት ነው በሉ አላለም። ታቦቱን ካህናት ተሸክመው ስታዩ ምን አድርጉ ነው ያለው? ከሰፈራችሁ ተነስታችሁ ተከተሉት ይላል። ውጡ፣ ከሰፈራችሁ ውጡ፣ ከመንደር ውጡ፣ ከተራ ቦታ ከዓለም ወጣችሁ ተከተሉት። የኛን ስራ ነግሮናል። የካህናቱ ስራ ታቦት ማክበር፣ የኛ ስራ ታቦት መከተል። እግዚአብሔር ክብር ምስጋና ይግባው። ታቦት ተከታዮች ነን እኛ። እልል ብላችሁ እግዚአብሔርን አመስግኑት። ታቦት እንከተላለን። ትክክል ነው። ታቦት መከተል እግዚአብሔርን መከተል ነው። ታቦት መከተል ክርስቶስን መከተል ነው። በጣም ጥልቅ ምስጢር ነው ያለው። ወደ ዝርዝሩ አልሄድም። ንባቡን ብቻ ነው የምነግራችሁ። የመጨረሻው የሚነግረን ታቦት የማን መሆኑን፣ ታቦት ምን መሆኑን፣ ታቦቱን የሚያከብረው ማን እንደሆነ፣ ለታቦቱ ምን ማድረግ እንዳለብን ከነገረን በኋላ ስርዓቱንም ነግሮናል። አንደኛ ከታቦቱ እንዳትቀድሙ፣ ሁለተኛ ታቦቱን ተከተሉት፣ ሶስተኛ ታቦቱን ስትከተሉ በእናንተና በታቦቱ መካከል በስፍር 2000 ክንድ ያህል ርቀት ይሁን ይላል። ራቁት ይላል። ታቦቱ እንዳትቀርቡት ይላል። አሁን ደፋሮች ሆነናል። እውነት ለመናገር ቀደም ታቦቱ ሲወጣ እያየው ነበር። በጣም ደፋሮች ሆነናል። በጣም ምንም አይመስለንም። እንታከከዋለን። በዚህ በረከት የለም። በፍርሃት ነው በረከት ያለው። በማክበር ነው በረከት ያለው። የኛ ስራ ታቦት መከተል ነው። የሚቀድሙ አሉ። በዜማ እግዚአብሔርን የሚያመሰግኑ፣ በከበሮ እግዚአብሔርን የሚያመሰግኑ፣ በእልልታ እግዚአብሔርን የሚያመሰግኑ። ሌሎቹ ግን ታቦቱን መከተል ነው ስራቸው። ታቦት መከተል ማለት ዝም ብሎ ዑደት ማድረግ ብቻ አይደለም ወገኖች። መከተል ማለት መስማት ማለት ነው።
መከተል ማለት ማመን ማለት ነው። መከተል ማለት ማክበር ማለት ነው። እኔ እግዚአብሔርን እከተለዋለሁ ማለት ከኋላው እሄዳለሁ ማለት አይደለም። መከተል ማለት መስማት ነው። መከተል ማለት ማመን ነው። መከተል ማለት ማክበር ነው። ጥቂት ነገር ላሳያችሁ ከመጽሐፍ ቅዱስ። ትውልዱ ጥቅስ ስለሚፈልግ ነው፣ ማስረጃ ስለሚፈልግ ነው። አሁን 10 ጣት አለኝ ብሎ መናገር ብቻ በቂ አይደለም። በዚህ ዘመን ጣትን አውጥተህ መቁጠር አለብህ። አያምንም ሰው። ለዚህ ነው መጽሐፍ ቅዱስ ላይ ተጻፈውን እያንዳንዱን ነገር የምንናገረው። እንደው ጥቂት ነገር ልገራችሁ። ለመጀመሪያ ጊዜ ታቦት የሚለውን ቃል ባለ 3 ፊደል አንድ ቃል የተናገረው ማን ይመስላችኋል? በመጽሐፍ ቅዱስ ታሪክ ታቦት የሚለውን ቃል የተናገረው ፍጡር አይደለም። ታቦት የሚለውን ቃል የተናገረው መልአክ አይደለም፣ ከመላእክት አንዱ አይደለም። በአጠቃላይ ፍጡራን አልተናገሩትም። ይገርማችኋል። ታቦት የሚለውን ቃል ለመጀመሪያ ጊዜ የተናገረው እግዚአብሔር ነው። ታቦት ጣዖት ከሆነ ጣዖትን እንድናመልክ ያስተማረን የጀመረው እግዚአብሔር ሊሆን ነው ማለት ነው። ሎቱ ስብሐት። ስለ ታቦት ለመጀመሪያ ጊዜ የተናገረው እግዚአብሔር ነው። እኛ እናት መጽሐፍ ቅዱስ ነው የሚለው በኦሪት ዘጸአት ምዕራፍ 25 ላይ ከግራር እንጨት ታቦት ይስሩዋል። ራሱ እግዚአብሔር ነው ያለው። ምን ይስሩልኛል? ታቦት መርጦ የሚሰራበትን ማቴሪያል ገልጾ ጠቅሶ ታቦት ይስሩ። ምን ያደርግለታል እግዚአብሔር? ታቦት። ለምንድን ነው ይሄንን ያለው? ይሄ እግዚአብሔር ትእዛዝ ነው። ሰዎች ዝም ብለው ከኪሳቸው ያወጡት አይደለም። የቄሶቹ ስራ ይመስላቸዋል አይደለም። መጽሐፍ ቅዱስ ላይ ያለው ስሩ ብሎ ዝም አላለም። ለሙሴ እንደዚህ ይለዋል፣ የምሰጥህን ምስክር ይለዋል። ቃሉ የተጻፈበትን ምስክር ይለዋል። ጽላቱን ቃሉ ምስክር ስለሆነ እኔ አይደለሁም የምፈርድባቸው ቃሌ ነው ብሎ ተናግሯል። የእግዚአብሔር ቃል ምስክር ነው። አሁን የሚነገረው ምስክር ነው፣ የሰው ቃል አይደለም። የምሰጥን ምስክር ቃሌ የተጻፈበትን ጽላት በታቦቱ ውስጥ ታኖረዋለህ። ልብ አድርጉ። መጀመሪያ ታቦት ስራ ተሰራለት። በታቦቱ ውስጥ ጽላቱን ታስቀምጣለህ አለ። 2 አሁን ቤተክርስቲያናችን እንደዚህ ነው የምታከብረው። ታቦት ማህደር መያዣ ነው፣ የጽላቱ ማክበሪያ ነው። ታቦቱንም ጽላቱንም አንድ አድርገን ታቦት ጽላት ብለን እናገራለን። ችግር የለውም። ታቦቱን ከሰራ በኋላ ነው የምሰጥህን ጽላት በታቦቱ ውስጥ ታኖረዋለህ። ከዛስ ታቦቱ ተሰራ፣ ጽላቱን ሰጠው። ጽላቱን ታቦቱ ውስጥ አስቀመጠ። ከዛ የት ይሁን ታቦቱ? እሱን ደግሞ ይነግረዋል። የምሰጥህን ምስክር በታቦቱ ውስጥ ታኖራለህ ካለ በኋላ በኦሪት ዘጸአት ምዕራፍ 40 ላይ ይሄን በኦሪት ዘጸአት ምዕራፍ 25 ላይ ነው የተናገረው። ምዕራፍ 40 ላይ ደግሞ እንደዚህ ይለዋል፣ ከመጀመሪያው ወር በፊተኛው ቀን የመገናኛውን ድንኳን ማደሪያ ትተክላለህ አለ። መሐንዲሱ ራሱ ነው። መቅደሱን የሚያሰራው ራሱ ነው። ደብተራ ኦሪት የመጀመሪያውን ድንኳን ራሱ ነው የሚያሰራው። አርክቴክቱ ራሱ እግዚአብሔር ነው። ድንኳን ትከላ ነው። ማደሪያውንና መገናኛውን እኔ ካንተ ጋር መገናኛውን ድንኳን ትከላ። አሁን ቤተ መቅደስ እንደምንሰራው ጨረሰ። ድንኳኑ ተተከለ። ከዛስ በድንኳኑ ውስጥ የምስክሩን ታቦት ታኖራለህ አለ። በድንኳኑ ውስጥ ታቦቱን አኑር አለ። ታቦቱን ካኖርክ በኋላ